የኢትዮጵያ ህዝብ ደግሞ አንድ ነገር ትንሽ ነገር ቢያግዙኝ ለምሳሌ ጸጉር ቤት ወይ ሽሮ ቤት ጸጉር ቤቱንም ሽሮ ቤቱንም ሙያ አለኝ ሰራዋለሁ ብዬ ነው ማምነው ማለት ነው እና ቢከፈትልኝ እሰራለሁኝ እሱ ደግሞ የሱ ልጅ እኔን እያገዙ ነው ያሉት የኢትዮጵያ ህዝቦች ማለት ነው እና እሱ ደግሞ አመት ቤት ኪራይ ቢከፍልልኝ ያለውን ቢረዳኝ ደስ ይለኛል ናዝሬት ላይ ከናዝሬት ውጪ እና ልጁን ለስራ አብራችሁ ብትኖሩስ አይታሰብም እሱ ብናስታርቃችሁ በጭራሽ አንተ ባለች ባለፈው አንድ በጣም ታሪክሽን የሰማ ሰው ያየ ሰው በጣም ልቡ ተነካ በጣም አዘነና እኔ የሆነ ነገር ባገኛትና አለ ደጋግሞም ደወለልን ባገኛትና እኔ እንደው ልጇንም እሷንም የበለጠ ቪዲዮ ላይ አይቼዋለሁ በጣም ተሰምቶኛል በጣም አዝኛለሁ ደሞ ባገኛትና እንደው ታሪኳን እንደው ከናንተ ጋር ሆኜ ባይ አለ ቢያገኝሽ ፈቃደኛ ነሽ ማን ነው እሱ ባለ ታሪኩን ያየ ሰው ያዘነ ታሪኩን ያየ ሰው ብቻ የሱ ወገን ወይም የሱ እንትን አይደለም እኛ ስላለን ምንም ችግር የለም ብቻ ነው ፈቃደኛ አልሆነም የነሱ አካባቢ ሆኑ ማለት ነው ምሳሌ ወንድሙ አለ እሺ ብዙ ደክም ያለሁኝ ብዙ አማልደይ ብየዋለሁ ደክም ብሎኝ ማለት ነው በቃ ንቀት አሳድረውብኛል ቤተሰቦቹ ማለት ነው ከአንድም ሁለት ጊዜ አገራቸው ሩቅ ነው ሂጃለሁ ደክም ያለው ስለዛ ምንም መፍትሄ ሊሰጡኝ አልቻሉም እና አሁን እኔው እስኪ ማን እንደሆነ አንቺም ከማን ወገን እንደሆነ ንገሪን እኔው ግባ እስኪ እንዴት ነህ እንኳን ደህና መጣህ ሰላም ነህ እስኪ አረፍ በል እኔያን ወረሳሽ ነው ወዶ ደናንሽ ሰላም ተባባሏ እንዴንሽ ሰላም በይ ቁጭ በልሽ ሱሱቴ ፓፓ ነኝ እኛን እኮ አታቅፈንም እሱን እንዳለ ፓፓ